ተስፋ አትቁረጡ። ተስፋ አትቁረጡ። ተስፋ ያልቆረጠ ዛሬ እኔን እዩ። ከየት ተነሳሁ? የት ደረስኩ? ምን ደረሰብኝ? ምን አደረስኩ? እና ሁሉ ጊዜ ተስፋ የሚባል ነገር አትቁረጡ። ለምን በሉ? ተስፋ ያልቆረጠ ሰው የሚደርስበት በጣም ብዙ ቦታ አለ። እንዴት በሉ? እግዚአብሔርን መያዝ ማለት ነው። እግዚአብሔርን የያዘ ሰው ቢወድቅም አይወድቅም፣ ምንም ሊሆን አይችልም። ተስፋ ከቆረጣችሁ ግን ወደ መሬት እንጂ ወደ ላይ አትነሱም። ሁልጊዜ ቅንነታችሁ ይብዛ። ተስፋ አትቁረጡ ወገኖቼ። ቁጭ ብለህ ወይ ቁጭ ብለሽ ቢርበንም ቢጠማንም አንተክዝ። ቁጭ ብለን አንተክዝ። ተነስተን ወክ እናርግ። ምንም ቢያቅተን አትሊስት በሰው አንቅና፣ በሰው ቀናተኛ አንሁን። ሰውን እንውደድ። ሰውን ስንወድ ነው እግዚአብሔር የሚወደን። ቤተሰባችን ስናከብር ነው እግዚአብሔር የሚያከብረን። ዛሬ እያያችሁኝ ነው። የት ነው ያለሁት? ከየት ነው የተነሳሁት? ሰው ምን ይለኛል ብላችሁ አትስጉ። እግዚአብሔር ብቻ ምንም አይበላችሁ። ያለሁት አሜሪካ ነኝ፣ ዳውንታውን ዲሲ፣ የአሜሪካ ዋና ከተማ። ከየት ነው የተነሳሁት? ምን ተብሎ በሚጠራ ሀገር፣ በዓለም በምን አይነት ደረጃችን የሚታወቀው? እንግዲህ በጥጋብ ነው፣ በራብ ነው፣ በሀብት ነው፣ በምንድን ነው? ሁሌ ግን ታሪክ እንላለን አይደል እንዴ? ታሪክ ስንሰራበት እኮ ነው የሚያምረው። ታሪክ ስንሰራበት ስናደርግ ነው። ወገኖቼ ተስፋ አትቁረጡ። ተስፋ የሚባል ነገር አትቁረጡ፣ ነፍሳችሁ እስካልወጣች ድረስ። የትም ሁኑ የትም፣ ሁልጊዜ የምላችሁ ነገር እግዚአብሔር በጣም ውደዱት፣ በጣም አክብሩት። የውሸት እምነት ምንም አያደርግልንም። እምነታችን ከየት ይጀምራል? ፍቅር ከየት ይጀምራል? ከቤታችን። ስንቶቻችሁ ነን ባለቤቶቻችንን የምናከብረው? የሴትን ልጅ ስንቶቻችንን አክብረን ትንሽ አክብረን አትሊስት አክብረን የምንኖረው? ያንን ነገርስ ማን ነው የሚሰጠን? እግዚአብሔር። እንድናከብር፣ ሰውን እንድንወድ፣ ሰው እንዲወደን፣ ሰውን ብዙ ቦታ ባለንበት ቦታ ሁሉ እንድንከበር የሚያደርገን ማን ነው? እግዚአብሔር ብቻ ነው። ምሳሌ ማንንም ጋር አልሄድላችሁ። ምሳሌው እኔው ጋር ነው የማወራው። የት ሆኜ ነበር? ከየት ተነስቼ ነው? ምን ነበር የማረገው? የሚያውቁኝ ያውቁኛል፣ የማያውቁኝ ግን የፈለጉት ይሏችኋል። እሱን አይደለም ማድረግ ያለብን። ከማያውቋችሁ ሳይሆን የሚያውቋችሁ። ሰውን ጓደኛ አታብዙ። ጓደኛ ካበዛችሁ ተስፋ ትቆርጣላችሁ። ጓደኛ ካበዛችሁ ጽናት፣ ጥንካሬ የላችሁ። ጓደኛ ካበዛችሁ ሆዳም ትሆናላችሁ። ጓደኛ ካበዛችሁ መንገደኛ ነው የምትሆኑ። ጓደኛ ካበዛችሁ ችጋራም ነው የምትሆኑ። ስለዚህ ጓደኛችሁ እግዚአብሔር ይሁን። በእግዚአብሔር ተማመኑ። የእግዚአብሔር እምነት ይኑራችሁ። ያለሁት አሁን ሌሊት ላይ ስራ ሰርቼ ደስ የሚል አንድ ፓርክ ገብቼ ነው ያለሁት። ፓርክ ይሄ ማለት ዳውንታውን ዲሲ በ13 እና በ14ኛው መንገድ ኬ አይ ስትሪት መሃል ላይ ያለ ድሮ እዚህ አካባቢ የኔ ብጤ ብቻ የሚተኛበት የነበረ ፓርክ ነው። ዛሬም እንደዚህ አምሮ ቀን ላይ ብትመጡ እዚህ ቦታ ላይ ብዙ ሰው ቁጭ ብሎ ግማሹ ምሳ እየበላ ግማሹ ሪላክስ የሚያደርግበት ቦታ ነው። እና እዚህ ጋር ደግሞ ወደፊት እንግዲህ ውሃ ምናምን ነገር ይጀምሩበታል። ሰመር ተብሎ ነው እንግዲህ ይሄ ይመስላል። እኛም ሀገራችን ለማሳመር መጀመሪያ እኛ ማማር አለብን። እኛ ሰላም መሆን አለብን። እኛ ጋር ፍቅር መኖር አለበት። ፍቅርን አትንፈጉ። ፍቅርን ውደዱ። ሰዎችን አክብሩ። እናቶች፣ ሴቶችን አክብሩ። ከነሳ ተወልደን መሰለኝ ይሄ ዓለሙን ሁሉ የሚያንቀሳቅሰው ይሄንን ብርሃን ብርሃን የፈጠረው ሰው ከማን ነው የመጣው? ከሴት። ሴት ነች መከበር መወደድ ያለባት። አሁንም ነገም ለዘላለም
ወደፊትም ሴቶች ክበሩልን። ከእግዚአብሔር በታች እናንተ ላይ ህዝቡ እምነት እንዲጥልባችሁ በእግዚአብሔር እለምናለሁ እና በረከቱ ረድኤቱ ለእናቶች ለሴቶች። አመሰግናለሁ። እወዳችኋለሁ። ማነኝ? ዳዊት ነኝ ከኢትዮጵያ አሜሪካ። ጋብለስ አሜሪካ፣ ጋብለስ ኢትዮጵያ። ሁላችሁም የተባረከ እንዲህ ያማረ ህይወት፣ እንዲህ ያማረ ቤት፣ እንዲህ ያማረ ቤተክርስቲያን፣ እንዲህ ያማረ ሆቴል፣ እንዲህ ያማረ ንብረት ይስጣችሁ።